ባይ የምርሽ ነው ያ ቻው ዳኒ ግባ ብርድ ነው እዚህ ጨለማ መጥተሽ ድንገት አብረን ነው ስቲከር አገባኝ እኔ ደግሞ እንደዚህ ደግሞ አልተለመደም ገና ደግሞ ላስት ታይም አንድ ሁለት ሃይ ሄሎ እንዴት ናችሁ ደህና ናችሁ ወይ አይ ሚስድ ዩ ጋይስ እና ላይክ በፖስት ነው ቪዲዮ ምናምን የሰጣችሁኝ ፍቅር በጣም ነው ደስ የሚለው እንደዚህ ኤክስፔክት አላደረኩም ነበር አይ ስዌር ቱ ጋድ እና በጣም ነው የምወዳችሁ እኔም በጣም ናፍቃችሁኝ ነበር ምናምን ኢትስ ላይክ ከተገናኘን ስንት ጊዜ ሆኖ ነበርና እንዳሳያችሁኝ የፍቅር ስለሆነ በጣም ላመሰግናችሁ እወዳለሁ እና እኔ ከምነግራችሁ በላይ ነው የምወዳችሁ እና ላይክ ዛሬ አንድ ነገር እንትን ለማለት ነው የመጣሁት እናንተን ለማማከር አክቹሊ ኦሬዲ ሪኮስኛለሁ ግን ያው የእናንተ ምክር ያስፈልጋል ብዬ ነው ሶ እኔና ዳኒ እንደዚህ ሊያጣላን እየቻለ ያለው ነገር አይ ፊል ላይክ ርቀታችንም ይመስለኛል እሱ ሰፈር እዛ ማለት እኔ ሰፈር እዛ ነውና አይ ፊል ላይክ አብረን ብንኖርስ ብዬ አሰብኩኝ እና እሱን ልጠይቀው አክቹሊ ጠርቻለሁ ይዝገነካም እሱን ግን አይ ፊል ላይክ እሺ የሚል ይመስለኛል ግን ላይክ የተሳሳተ ነገር ነው እየሰራ ያለው ወይስ ልክ ነኝ እሱን እናንተ ትጽፉልኛላችሁ ላይክ አስተያየታችሁን እንደ ታናሽት ማየት ስላለብኝ ማለት ነው ማዳመጥ ምናምን ነገር ስላለብኝና በጣም ነው ብቻ ደስ ያለኝ በባለፈው እውነት ቪዲዮውን ሳይው ምናምን ነገር ኮሜንታችሁ በጣም በቀልቤ በጣም ነበር የተነካው ጌታ ምስክር እኔ እንጃ እንደ ታናሽት በቃላችሁ ሶሲ ምናምን ነገር ስትሉ የምር በጣም ነበር ደስ ያለኝና not only that ያው ከዳኒም ጋር በስነ ስርዓት ተነጋግረን ችግራችንን ፈተናል እግዚአብሔር ይመስገን እና እሱ ራሱ አንድ ነገር ነው ብዬ አስባለሁ you know like ደስ ይላል ከዳኒ ጋር እንደዚህ ታርቀም ምናምን ነገር አላቀም ብቻ ምን ሊለኝ እንደሚችል like ምንድነው ስምለው ነው እኔ ኩዝም ቢኩሮ በፈጣጣ የመጣሁት ዛሬ እንጂ like ምን ማለት እንዳለብኝ ራሱ በትክክል አልተዘጋጀሁም ግን ጸጉሬን አያችሁት የምር ጨንቆኛል ከዛ ይሄ ዳንኤል እንትን ይላል አንዳንዴ ለነገሮች ቢቸኩልም ዩ ቢ ላይክ ምናምን ነገር right እኔ ደግሞ እንደዛ አይነት ነገር ውሳኔ ወስኜ መቆጨት አልፈልግም በኋላና እሱን ለማሰብ ነበረ ግን አላቅም ምን ማድረግ እንዳለብኝ ምን ማለት እንዳለብኝ I don't even know ብቻ ዳንኤልን መጠበቅ ሳይሻል አይቀርም cuz you know አላቅም በቃ እኔ ነፍሴ ተጨነቀች እኔ እንደዚህ ነገር አውርቻ አላቅምና like እንደዚህ ሳስብ ምናምን ነገር አይምሮዬ is like እያለ ነው በቃ እና ላቭሊስ ልንገራችሁማ የምር ግን ማለት ከዳንኤል ጋር መኖር ብንጀምር ምን አይነት ጸባይ ሊኖረን እንደሚችል ያሰባችሁስ እኔ ፊል like ምንስማማ ይመስለኛል ግን ዳንኤል በጣም ያኮርፍም ይመስለኛል at the same time cuz አክራፊ ነው እሱ እንደምታውቁት ዳንኤል በሁሉም በትንሿም ነገር ያኮርፋል actually እኔም እንደሱ ነኝ ግን አይ ፊል like ምንስማማ ይመስለኛል ለመስራችሁም አላቅም like am I doing the right thing አላቅም am I doing the wrong thing አላቅም I'm just like አይምሮ ባለኝ መሰረት ነው እየሄድኩኝ አይምሮ ይዛ ልቤ በነገረኝ መሰረት ነው እየሄድኩኝ ያለሁትና I don't know let's hope እሺ እንደሚል ዘንድ እሺማ ይላል ግን እስቲ let's hope it's going to be for the better እንጠብቀው መሌት የሚባል ነገር በፍቅር ስባይኖር ዲያስመኛል ልቤን መኛል ስትናፍቅኝ ጊዜ ሲያስበት ካዜ ኬክ በሩኝ ነበር እንዴት ነሽ ደህና ነህ አለ ነበር በጣም እኔ ናፍቀኸኝ ነበር በማታ ሰፈራችን እንዴት መጣሽ አይምሮዬ ላይ የሆነ ሀሳብ መጣልኝና ምን አይነት ሀሳብ መጣልኝ ምን አይነት ሀሳብ መጣልሽ እኔ እናንተ አብረን ነን አይደለ ፍቅራችንን የበለጠ እንድናጠነክረው ለምን አብረን መኖር አንጀምርም ምን ያልሽና ኖ ከልቤ ነው ያወራሁት
እኔ እንጃ እኔ ያላሰብኩትም ጭራሽ ማለት ምን ችግር አለ? ከዚህ በፊት አውርተንበታል። አንተ ነበር ከአንደኛ ሀሳቤ ነበረክ። አዎ ግን ማለት እንጃ ሴት እንደዛ ምናምን ብላ ታውቃለህ። ኔክስት ይሻላልኩና ደግሞ ስናደር ራይት ታይም ነው አይደለም? ስናደር ራይት ታይም አይደለም። ላይክ አሁን እየታረቅና ኢቭን በደንብ ለመታረቅ ለመግባባት ላይክ ታርቀናል አይደለ? አብረናል። አብረን ለምን ሙቭ እናናረግም? ላይክ አብረን ለምን መኖር አንጀምርም? ነው ሱሲ አይ ኖ ማለት ለኔ ጥሩ ነገር ስላለሽ ነው እንደዚህ ያልሻለሽ። ግን ማለት ነው ነገር አንድ ነገር አልገባኝም። ቆይ አንድ ጥያቄ ልጠይቅ። you love me I love you right? so like በመሀላችን ክፍተት ነበረ ምናምን ነገር of course እሱን ግን ለማስተካከል in this time አሁን አብሮነታችን በጣም ያስፈልገናል አይመስልም? እኮ እሱ ለማስተካከል እየሞከርን ነው እኮ ነው። ግን ማለት ነው አሁን ወር ከምናምን ተጠፋፍተን ተዘጋግተን ምናምን ገና 2 ቀን የተገናኘ ነው አይደለ? አሁን እንዴት ወር ከምናምን መዘጋጋታችንን 4 አመትም ኖረናል እኮ ከዚህ በፊት አይደል እንዴ? አብረን ዘልቀናል እኮ 4 አመት ነው። ግን በማል ደግሞ ጣልተን ነበራ እና ቢሆንስ ታዲያ ወይስ አትፈልግም ነው ወይ የደበቀኝ ነገር አለ? ለምንድን ነው ከኔ ጋር እንደዛ አይደል? እኔ በጣም ነው ደስ የሚል ቪዲዮ ባገኘሽ። ግን ማለት ነው መጀመሪያ ነገሮችን እኛ ማስተካከል አለብን እኮ። እሱማ ገብቶኛል፣ ተረድቻለሁ እኮ ሳልረዳ ቀርቼ አይደለም። ግን ስቲል ላይክ እኔ እናንተ ያለንን ቅርበት ሚዛናዊ በማድረግ ነው የሚባለው አማካኝ አይ ነው ብቻ እሱን ነገር በማድረግ ተረጋጊና እዚህ ቀስ ብለሽ ተኚ። ይሄ ነገር ጥሩ ነገር አይደለም። ይቅር ገብተሻል አይደል? አልገባኝም። ለምንድን ነው ጥሩ ነገር? ምንድን ነው የምትፈራው? አይደለም ዳኒ፣ አሁን ከኔ ጋር መሆን የማትፈልግበት ግልጽ የሆነ ምክንያት አለ ማለት ነው። ምንም አይደለም። ካንቺ ጋር መሆን እፈልጋለሁ፣ ኤቭሪዴ ላገኝሽ እፈልጋለሁ። ግን አብሮ መኖር ደግሞ አብረ ኤቭሪዴ ልታገኝ የምትፈልግማ እንደዚህ አስገፋኝም። ያው ምን ይመጥቼ ያው ከብዙ በደላት በኋላ ተበዳድለን ካለቀ በኋላ ላይክ እስቲ ሌትስ መሞከር በዚህኛው መንገድ ብዬ ስመጣ አንተ ሪጀክት እያደረከኝ ነው። ወይም ማትፈልግ ከሆነ ወይ አስገድጄ ከሆነ ነው አይደለም አስገድጄ ከሆነ ይቅርታ ያደረክልኝ። ሱስ ተረጋጊ መጀመሪያ ወይ እኔ እኮ ተረጋግቻለሁ። አብረን እንኖራለን ግን ማለት ነው ልክ የዛ ታይም ሲደርስ አብረን እንኖራለን። አሁን ግን ማለት ነው ሱሲ ገና ነገሮችን ለማስተካከል እየሞከርን ያለበት እኔና አንቺ ቀድመን ተጣልተን የነበረውን ነገር ለማስተካከል እየሞከርን ያለበት ነገር ነው አይደል? እሺ ዳንኤል የደበከኝ ነገር እንዳለ የሰማኝ ነው ውስጥ ግን አይደለም አዳምጪ። ለፖዚቲቭ ነገር እኮ ነው እንደዚህ ያልኩሽ ያለሁት። ለምን ነው የሚደብሽ? ለምን ታኮርፊያለሽ? ገና ታረቀን ስንል ደግሞ በዚህ ምክንያት መጠራት አለብን። ነው ላኮርፍኩ ማለት ጣላም እኮ ይሄ እኮ ትላልቅ ሰዎች ነን አይደለ? ተነጋግረን መወሰን ያለብንን ነገር መወሰን የምንችል አይነት ሰዎች ነን። ስለዚህ ቢግዲል ነው ብዬ አስባለሁ። ማነው እንደዚህ እንበለው ምናምን በይውዳኒ ነው ያልሽ? ራሴ ነኝ ያልኩት። ራሴ አይምሮዬ በምን ትዛልሽ? አታሳፍረኝ ሲጀም እንደዛ በምን ትዛልሽ? በምን ትዛለኝ ሳይሆን አልፈልግም በቃ አሁን ወይም ደግሞ ወይም ማፈልግ እሱማ እኮ እንዳለ እኮ አውቃለሁ። ግን ለምን ችግር አለ? በማታ በምን ትዛልሽ? እኔ አሁን እኮ ግራ ነው የገባኝ። በዚህ ጨለማ መጥተሽ ድንገት አብረን ነው እስቲ ግራ ገባኝ። እኔ ደግሞ እንደዚህ ደግሞ አልተለመደም። ገና ደግሞ ላስት ታይም 2 ጊዜ ነው የተገናኘነው አይደል? ስለዚህ ጨካኝ ከበኝ አይደለም መጨከን ሳይሆን ትክክለኛው ታይም ላይ እኔና አንቺ መገናኘት ያለብን ታይም ላይ እንገናኛለን። እኔ ልክ አይደለህም እያልኩ አይደለም፣ ልክ ነህ እኮ። ግን ደግሞ አንዳንዴ ወደ ሪያሊቲው መለስ ስንል 4 አመት ሙሉ ብዙ ጊዜ ዌስት አድርገናል። ስለዚህ ነው ተባራይ እኔ 4 አመት ዌስት አደረግን ብዬ አላስብም። እኔና አንቺ ተጠናናን። አንተማ ትልቅ ሰው ነህ፣ እኔ እድሜ ይሄዳል። እንደዚህ አይነት ነገር ማለት ነው በጨለማ በድንገት ምናምን ድንገት ማታ ላይ እንደዚህ አይነት ነገር የሚወሰን ነገር አይደለም። ገብቶሻል አይደል? ስለዚህ አልፈልግሽም ነው። ለምንድን ነው አልፈልግሽም የምትይው? ባልፈልግሽ ኖሮ እኔ ቅርታሽን እንትን ነበር አብረን መኖራችን አይደለም። አይ ኦኬ ችግር የለውም። ልክ እኮ ነህ። እኔም ነገሮችን ሳስበው አፍጠኛለሁ። ልክ ነህ። ምንም አይፈጠርሽ። በቃ ልክ ነህ። ምንም ከፈጠርሽ ነገር የለም። አይ ልክ ነህ። አንተ ትክክል ነህ። እኔ ነኝ የተሳሳትኩት። እሱስ እንደምወድሽ ታውቂያለሽ። አይ ነው ግን እንደዚህ አይነት ነገሮችን አይ በቃ ተረዳሁኝ እኮ ያለብን ረጋ ብለን ነው። ምን ሆነሽ ነው ሶሲ? ተረዳሁኝ። ገብቶሻል አይደል?
ቤትና ማሚን አውርተናቸው አታኩርፊኛ በእናትሽ። እንዴ እኔ አላኮረፍኩም። አይ ሴድ ኦኬ እኮ እሺ እኮ ነው ያልኩት እኮ በቃ ማለት እንደምወድሽ እኮ ታውቂያለሽ። አውቀሽ ነው እንደዚህ የምትይው? ያ ማለት አውቄ አይደለም ግን እንዴ ማሳጅ ያረከኝ ልቀቀኝ እንደናነኝ እናስተካክላለን ሁሉም ነገር ማለት ነው። እሺ ናይ ልክ ነህ። ሲጀመር እኔ ነኝ የተንቀጨቀሽኩት። ማንም ተንቀጨቀሽ ያለሽ የለም። እንደዚህ አትበይ። እኔ ነኝ የቸኮልኩት። የቸኮለች አፍሳ ደቀመች ሲባል አልሰማሁም። አይ ፊል ላይክ እሷ አባባል ለኔ ይመስለኛል ልል እንደሆነ ታውቃለህ። የምር አንተ ምንም አላጠፋም። እኔ ነኝ እዚህ ጋር ክብሬን ዝቅ አድርጌ የመጣሁት። እኔ ነኝ እንደዚህ ብዬ እንትን ያልኩት። ይበለኝ ነው አይደለም ላይክ ጭራሽ እኮ እንደ በሽተኛ ነው ያገኘኝ በዚህ በማታ። የምን በሽተኛ ነው የምትዩ? በማታ መምጣትሽ ነው ግራ ገባኝ አልኩሽ። ውጪ ላይ በእንደዚህ አየር ላይ ቆንጆ ነኝ። እናንተ እኮ መቼም ቢሆን እንትን አንልም። ገባህ አይደለ? ግን አይ ዶንት ኢቭን ኖ እኔም ልክ አልነበርኩም። አይ ቲንክ አስተሳሰቤ ልክ አልነበረም ምናምን ነገር ይሆናል። ሜቢ ችግሩ ከኔ ሊሆን ይችላል። አይ አም ሶ ሶሪ። ግን አይ ፊል ላይክ ከዚህ ሰዓት በኋላ ብንቆይና ብናወራስ ሞር ላይክሊ እኔን ታውቀኛለህ፣ ጸባይን ወደ ጭቅጭቅ ዓለም ውስጥ ነው የምንገባው። እኔ ደግሞ እንደዛ እንዲሆን አልፈልግም። እወድሃለሁ። አስብበትም አይደለም በቃ ምንም የምታስብበት ነገር የለም እኮ ያለቀለቅ ጉዳይ ነው። ግን ባይ የምርሽ ነው? ያ ቻው ዳኒ ግባ ብርድ ነው ምናምን